ሰላም ኢትዮጵያን ኤርትራውያን እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ሁሉ መልካም ያለሁላችሁ ፈጣሪ ይመስገን። ተጠፋፋን። ሰው ሲጠፋ አይፈለግም እንዴ ውዶችዬ? በቪዲዮ ከመጣ ቆየን ስላልተመቻቸ እላችኋለሁና የገጠመኝ ነገር የሚያስቅ የሚያሳዝን ህዝቡ የሚያስብል ነገር ላወራችሁ። ይሄ ልጄ ልደት ነበርና ጨረቃ ቤት ከዚህ አሁን ሳይፈጠር የኛው ልጅ እንግዲህ አሁን 13ኛ ዓመቱ ነው። እሱ ሳይወለድ ነው ይሄ ቤት የነበረው። እንግዲህ እኔ ደግሞ ሁለተኛ ዙር ነው ያደሱት። እንግዲህ አስቡት። ከዛ አድሼላችሁ የልጄ ልደት ማክበር እንደዚህ አክብሬ እነዚህ ህፃናቶች በትኜ አዋቂዎችን ቡና እንጠጣለን። ስወጣ ቀበሌ አስተዳደር መጣና እናንተ ውጡ አለ። ከምሽቱ 1 ሰዓት እኮ ነው እንዴ? ምንድን ነው? እቃችሁን አውጡ አለ። የመነቃስን ቤቱ ይፈርሳል አለ። እንደ ቀል በፊት እኮ ይለጠፋል። ሰዎች ለሳምንት እድል ይሰጣል። መለስ ዜና ግደልን መለስ ውረድ ስንል ደግሞ አሁን መለስ ተነሳና ናያልን ነው። እናት የአንጀት የሌለው መንግስት መጥቶብን ሴትም እንግዲህ ላከችው ሞታ ይፈራ ነው። ቻዳንቻ ቢቢ ካፕል እላችኋለሁ ወዶችዬ። ከዛን እንዴት እንደዚህ ይነገራል? በቃ ህገወጥ ነሽ ማለት ነው። ከዛን እሺ ብለን ቤት ፍለጋ በሰራታ እንዲህ ወጣን ወደ ጀሞ ኮንዶሚኒየም። አላገኘንም ውዶችዬ። እሱን ክራይ ጨመሩበት። አንድ ስቱዲዮ 18,000 ነው። በዚህ አጋጣሚ መልካም ልደት በሉት ውዱ ልጄ 13ኛ ዓመቱን ባከበረ በማግስቱ ቤቱ ፈርሶበታል። የሚያሳዝንም የሚያስቅም በቃ ያሳዝናልም ያስቃልም እላችኋለሁ ወዶችዬ። ከዛን በኋላ ቤቱ እንግዲህ ተወደደ፣ ከአቅማችን በላይ ሆነ። እኔም ማታ ገብቼ የተወሰነች ዕቃ እንግዲህ ስደት የስለቅናት ይሄ ቡቱቱ አለ ካርጎ አትላኩ ይሆናል። ካርጎ ሲያስጠላዛ ኢትዮጵያ ሄዶ ሸክም። ከዛን እሱን በበርሜል ስለቅም አደርኩ፣ ደከመኝ፣ ተኛው። ከዛ እንዴ ኧረ እንደው ነገር ስውጡ አይሉንም እንደ ሳምንት 3 ቀን ይሰጡናል ብዬ ዘና ብዬላችሁ ለጥ አፍራሽ ኃይል የተባለው እናንተ ጠዋት በተኛንበት መጥቶ ቤታችን ቆርቆሮ ገንጠል አረገ። በስመ አብ ምንም ውሃውን ጉድጋሚ ባልባል ጋጤ ሲያልፍ ቀላል ይመስላል። ሲያልፍ ስናወራ በእውነት ምን አይነት ጨካኝ መንግስት እንደመጣብን እውነት ርህራሄ። በቃ መሬትና መሬት፣ ገንዘብና ገንዘብ፣ ነፍስ የሰው ልጅ ነፍስ የረከሰበት ሰዓት በላያችን ለምትወደር ሙስሊም ቁም እንዳንል ሰልፍም እንዳንወጣ ጥይት ደቅኖብን ኧረ ስራ ለሚስጥህ ምን ይባላል? እንኳን ተረፍን፣ እንኳን በህይወት ኖርን እና ደም ብዛት እና ስኳር ለካ ሰው የሚገለው እንደዚህ በድንጋጤ በስመ አብ ወገቤ የለም አልኳችሁ፣ ወገቤ የለም። ከዛም በኋላ እንግዲህ መኪና ፍለጋ፣ ቤት የሚያስጠጋን ፍለጋ ወደ ተሯሯጥን። በቃ እያልኩ የለፋሁበት ንብረት ጣራው ተነስቶ ዝናብ ሲረግጠው እንግዲህ አስባችሁታል። የለፋሁበትን ንብረት እንደ ቀላል አይቶ ለመውጣት እንኳን እቃ ለመውጣት እድል አልሰጥ ብሎ እላችኋለሁ። እና ልጄንም እንግዲህ እንኳን ተወለድክ በሉልኝ፣ ያሳድግ መድኃኒዓለም። እነዚህን ሁሉ ልጆች ያሳድጋቸው። ግን ለያያቸው እንግዲህ መንግስት በታተነን ከእድር ከቁብ ከማህበራዊ ኑሮ እና መፍረስ። እሺ ሀገር ይልማ፣ ትክክል። ማንም ሰው ሀገሩ እንዲለማ ይፈልጋል፣ ማንኛችንም። እሺ ግን እዛ ውስጥ ገንዘብ ያለው ይታወቃል፣ አቅመ ደካማ ይታወቃል። እንደለይቶ ለድሃው ቅያሬ ሀብታሙ ስሽ የራሱ ጉዳይ
ሀብታሙ ይበዛል ከድሃው ይልቅ። ድሃ ምናልባት 10 ሞላ ቅያሬ ብትሰጠንና እንደው እውነት ሼር ኮፒ ሊንክ አድርጉልኝ፣ ሰብስክራይብ አድርጉ። ለመንግስት አካል ቢደርስ እስቲ አቢባ ግን ምነው ድምፅ ብትሆኚ እውነት ማንም ደግሞ እኮ ሚዲያ ላይ አይወጣም። እናንተ ሽፍንፍን እያደረገ እኮ ነው እዛው ህዝብ የሚጨርስ። ፈጣሪን አይፈሩም መንግስቶች። ፈጣሪ ሲጀመር የታላቸው እንጂ እናላችኋለሁ። ፍርስረስረስረስ አረገብን። የእቃ መጫኛው መኪና ደግሞ ዋጋው በጣም ነው የሚገርማችሁ። በስመ ስላሴ በእርግጥ ከዚህ ሄድኩ ግማሹ በእርግጥ ብዙ የቤት ኪራይ አለው። እኔ አዛን ቀባብኝ። እንግዲህ ምንም ማድረግ አልችልም እላችኋለሁ። በቃ 20 ሺህ አለኝ ማለት ነው። እቃ መጫኝ መኪና 20 ሺህ አለኝ። ከዛ ተከራክሬ 10 ምናምን ሺህ ጥሩ ሹፌር ገጠመኝ። ጊዜ ይስጠው ይዘን ከአዲስ አበባ ጫፍ ማለት ነው። ከዛች እንግዲህ አጎቴ ልጅ ናት። ይዛ እንደዚህ እንግዲህ አብረን አክብረን ልደት፣ ከዛ ደግሞ እቃ መሰብሰብ፣ መደክረት፣ መጨቅየት ሆነ ገጠመንና የሚያሳዝን በቃ እኔ እንጃ። ይሄ ልደትማ በቃ እንኳንም ግን ተከብሮ ሆናለች እሷ ራሱ። ይሄ ነገር የተፈጠረው እነዚህ ሰርቪሶች ከታያችሁ ለላም ብዬ ሰርቼ ላም ልገዛ ሳይሳካልኝ ቀረ እና ብዙ ኪሳራ ደረሰብን። እንደው መንግስቶችን እንደው እግዚአብሔር ወይ ሀይ በላቸው ወይ የሆነ ነገር አድርጋቸውን አንጀታቸውን እንዲራራ ብታረግልን። ደሃን እየበተኑ ደሃን አስፓልት ላይ እየጣሉ እና ልጆቼ መልካም ልደት ብያለሁ። ናሆምዬ ጓደኞች እነዚህ ሁሉ በቃ ተለያዩ። የሚያሳዝን ሁሉም በየጫፍ በየፊናው ተበተነ። ግን እኔ እንኳን ገባሁ አልኩ። አይገርምም? እናቴ ብቻዋን ነበረች። እጅ ቀይ የለበሰችው እናቴ ናት፣ አሮጊቴ ናት። እና ይሄ ልደት እንግዲህ ከተከበረ ቆይተዋል። በቤቱ ፈረሳ ድንጋጤ አልፖሰት ነው። የልጆች ድምፅ ደግሞ ያው ስለማይፈቀድ ድምፃቸውን ሚውት አድርጌ ነው እያወራ ያለሁት። እና መልካም ልደት በሉ። እንግዲህ የልደት ቀን የገጠመኝ የማይረሳ ትዝታ፣ ልጄም የማይረሳው እነዚህ ሁሉ ትውልዶች የእውነት የማይረሳ ጠባሳ ነው እያሳለፉብን ነው። ከዚህ በኋላ እውነት ቢበቃ በእኛ ይብቃላለሁ። ግን ገና ደግሞ ይፈርሳል ይመስለኛል። አሁን ጨረቃ ቤቶች ገንዘብ እኮ ያለው ችግር የለውም መንግስት ወይ ግን እኛ ከእጅ ወዳፍ የምንኖረውን አስተያየት ብታደርግ ባታፈርስ። ታውቃለህ ማለት ያውቃል ማን ምን ወሬ ማለት ወሬ እንዴት እንደሚለቅሙ ልንገራችሁ ወዶች። ከሰፈራችን አንድ ድሃ መርጦ ቀበሌ ላይ እንድትሳተፍ ያደረጉና ትንሽ ብር ይሰጣሉ ማለት ነው። ትንሽ ብር ሲሰጡ አብራችሁ እንደዚህ ቡና ጠጥታ ምን ብላ የእናንተ ኑሮ ሄዳ እዛ ትመዘግባለች። የከሌ እናት ኪራይ አለው፣ የከሌ እንደዚህ ነው። በቃ እያንዳንዳችሁን ጓዳ መንግስት ያውቃል። በጣም በቃ የሚያስጠሉ ሴት ናቸው። ቅሬ በላይ መድኃኒዓለም አንጀቴ ስለተቃጠለ ነው የእውነት። ከምትኖሩበት አገር በእርግጥ ይድመቅ፣ ግን በዚህ መልኩ አይደለም የእውነት። በጣም አጥፍታችኋል። አስተዳደሮችም ለድሃ ማን ድምፅ ይሆናል? ሁል ጊዜ ድሃ እንደተገፋ፣ ልጆች እንደተበተኑ እንደሆነ የልጆቹን ዋጋ ምን ያህል ብትረዱ። ልጅ ዝም ብሎ አይመጣም፣ በስንት ድካም ነው ሞራሉ። ከትምህርት ቤት እንግዲህ ልጅ ሲመጣ በእርግጥ ክረምት ነው። እኔ ልጄን የክረምት አስገብቼ ነበረ። እንደሚፈርስ አውቃለሁ፣ ግን አብሮን እንትን ከሚል ብዬ ላኩት። ሲመለስ እቃችን ቤታችን ፈርሷል እና በጣም ያሳዝናል። ይሄ ሁሉ ልጅ አሁን እንግዲህ በየቦታው ተበትነዋል። ትምህርት ቤቱ አሁን ችግር ነው። ያገኙ አያገኙ እና የስራችሁን ይስጣችሁ። ሌላ ምን እንላለን? የእውነት የስራችሁን
ልቦናችሁን ይስጣችሁና እናቴ መድኃኒዓለም ረጅም እድሜ ይስጥልኝ። ስለ ድምፄ እንግዲህ ይቅርታ እየጠየኩ እና አሁን ዱባይ መጥቼ እንግዲህ ዱባይ ነው ያለው። ተመልሼ ተሰደድኩ ብሬን አራግፌ ቤት ኪራይ ማደስ ምንም በቃ እንግዲህ የሰው ሀገር ማርጀት ነው። መቼ እንገባለን ወደ ሀገራችን? የእውነት መቼ ነው ይሁን በቃችሁ የሚለን እና አሁን እስቲ ውዶች አሁን ስደተኞች ምንድን ነው መፍትሄ ማለት? አሁን ቤት በሚሊዮን ቤት የለም፣ 10 ሚሊዮን ነው። ወጣ ብላችሁ ከአዲስ አበባ ወጥቶ ባዶ ቦታ 67 ካሬ ይሁን መሰለኝ 3 ሚሊዮን ማለት ነው። ከዛ ቤቱ መስሪያ ደግሞ የት ነው ውዶች? እና አረብ ሀገር ያለች ሴት ከዚህ በኋላ ቤት አይኖራትም ማለት ነው። በጣም ብቻ ግን እውነት የኑሮ ውድነቱ ልጆች በልተው ጠግቦ ማደር አልቻሉም። አንድ ልጅ ኢትዮጵያ ውስጥ ማሳደግ ከባድ ነው። ራስን በቃ ሁሉ ነገር ኢትዮጵያ ውስጥ ያለ ነገር በጣም ይደብራል። እንግዲህ ናሆም እየወላችሁ እንደዚህ ቀጭጭዋል፣ ረዝሟል፣ ረጅም ነው። ጓደኞቹ ናቸው እነዚህ አብሮ አደጎቹ። አንድ ሰፈር ነው እነዚህ ሁሉ የተወለዱት። የወላችሁ ይህን በመሰለ ልደቱን አክብሬ ያኛው የተደራረበው የምታዩት ኬክ ነው ከዚህ ጄኔ ጋገርኩ። ይሄ ደግሞ ግብዳ ድፎ ነው እንዲዳረስ ብለን ኬኳ ቅምሻ ናት። እንግዲህ ያስቡ ኑሮ ውድ ነው ኢትዮጵያ ውስጥ። እናች ኬክ ስንት ነበረች? ግን ቆንጆ ነው። ዋጋዋ ስንት ነበር? 2000 ነው። 2000 ብር ኢትዮጵያ መሰለኝ። እና ይህንን አስመስለን የልጄ ልደት ከወጣው ቆይቻለሁ እና ብር እየላኩ ነው የሚከበርለት ዘንድሮ። ቀኑ እኮ ትንሽ ቀረብ ነበር። እኔ ልመለስ ስለሆነ መመለሴ ቁርጥ ሲሆን እስቲ እኔ እናቱ ጋር አንድ ጊዜ ያክብር ብዬ እና ወልዳችሁ ደግሞ ትታችሁ መምጣት ከባድ ነው። አሁን እኔና ልጄ እንደ ልጅ አያየኝም፣ ምክንያቱም ረስቶኛል። ወልደን ትተን ባንመጣ እላለሁ። በቃ የሆነ ሳትወልድ እንደ በልጅነት መጥቶ ሰራ አድርጎ ገብቶ መውለድን የመሰለ ነገር የለም። አሁን እኔና ልጄ እንደ አዲስ ሰው ነው የምንተያየው። የሚገርማችሁ ነገር ገና እንለማመዳለን። እሱንም ደግሞ ያው ብዙም ሳንለማመድ ባህሪ ለውጥ አለ። የባህሪ ለውጥ ስላችሁ ቁጭ ብላችሁ ልጅን ካላሳደጋችሁት እናንተ እንደምትፈልጉት ሆነው አይገኝም። ወይ አባት ወይ እናት አጠገብ ከሌለ ልጅ ትቶ መምጣት ከባድ ነው እላችኋለሁ ውዶችዬ። እና ጎረቤቴ ናት ግን በዚህ ልብስ እንዳታስገቢኝ ብላ ነበር። ሳልቆርጣት ቀረው። ካየች ደግሞ እንግዲህ ታብዳለች እላችኋለሁ ውዶችዬ። እና የናሆምዬ ልደት ገጠመኝ። በቃ ይሄ ነገር ይሄ ቪዲዮ ማስታወሻ ነው። በልደቱ እለት ሲገጠመኝ ቤት ፈረሳ፣ እውነት ስሙ ራሱ ሲያስጠላ ፈረሳ ሲባል የእውነት ቤት ፈረሳ ምን አለ እውነት ለዜጎች ለደሃ ራሱ እንደ ኮንዶሚኒየም እኮ ራሱ እኮ አይቀመስም። አሁን ወይ እጣ የለም ወይ ምን በቃ ደሃ የት ይጥፋ? እውነት ደሃ የት ይግባ? በገጠር እርሻ አርሶ መኖር አልተቻለም። እውነት ውዶችዬ ገበሬው ዘብ የሚያርስበት እንትን እየተባለ ተሳቆ ነው የሚኖር። እሺ ገጠር ገበሬ መኖር ካልቻለ ከተማ መኖር ካልቻለ የሰው ልጅ የት ይሄድ? የእውነት ሰብስክራይብ ላይክ እያደረጋችሁ የናሆምን ልደት ተጋብዛችኋል። የተስፋ ዩቱብ ቻናል ተከታታዮች ሰብስክራይብ ላይክ ማድረግ እንዳይረሳ፣ አብረነት እንዳይለየን፣ አንድነት እንዳይለየን እንላለን። እግዚአብሔር አምላክ
ደግሞ ሀገራችንን ወደ ነበረችበት ሰላም ክብሯ እንዲመልስልን ጸሎት ያስፈልጋል። ሁሉም በየሃይማኖቱ ሊጸልይ። ሰላም ከሌለ ኑሮ ውድነት አለ። ኑሮ እኮ ሁሉ ሰው ሳይሳቀቅ ቢያንስ አሁን ኢትዮጵያ ውስጥ እኔ ድርቅ አለ ነው የምልህ። ምክንያቱም አንድ ዳቦ በልቶ ማደር ከባድ ነው። የሆነ ነገር እኔ አሁን በፊት ሲሄድ በቃ ልጄን ዶሮ ስጋውን አጠግበዋለሁ ብዬ ነበር። ዶሮ 3000 ብር ነው ወንዶች፣ 3000 ብር ገዝቼ እንዴት ብዬ ነው ልጄንም አበላ። በቃ ምስር ምናምን የሀብታም ነው ውዶች፣ የሀብታም ነው ምስር አተርክክ። አሁን ድሮ የደሃ ነበር። አሁን ሽሮዬም ምስር አተርክክም የሀብታም ሆናለች። እና በጣም ነው በቃ ሀገራችን ያለው ነገር እጅጉ በጣም በቃ ከምነግራችሁ በላይ ያስጠላል። መንግስቶቻችን በእርግጥ ደሃ ጠልቶ መኖር አይቻልም። ምክንያቱም ፎቁንም የሚሰራው ደሃ ነው። ያ ደሃ ደግሞ ፎቁን ለመስራት መጠለያ ያስፈልገዋል፣ ረከስ ያለ ቤት ያስፈልገዋል። ወይም እንግዲህ እንደሚወራው ከሆነ እንግዲህ ቤት ኪራይም ራሱ ሊይዝ ነው መሰለኝ። ለዛም ጥሩ ነው ራሱ ለደሃ ለቀን ሰራተኛ የሆነት የቤት ኪራይ በተመጣጣኝ ዋጋ ብታዘጋጁ የኢትዮጵያ መንግስቶች፣ በቃ ደሃውን አርቃችሁ ብታስቡ የት ይኖር? ገጠሩ ላይ ትኩረት ቢሰጥ። ገጠሩ ላይ እኮ ሰላም ቢሆን ሰው ወደ ከተማ አይፈልስም። ወደ ከተማ እንዳይመጣ ገጠሩን በቴክኖሎጂ ተቆጣጠሩ። በቴክኖሎጂ ስላቸውን ጫካ ውስጥ እየተደበቁ እውነት ከመሸ ትራንስፖርት መራመድ አይቻልም። ኢትዮጵያ ራሱ እኮ ድሮ እስከ ምሽቱ 5 ሰዓት እንደፈለግሽ ነበር። አሁን የለም። በቃ 3 ሰዓት ሁሉ ሰው ወደ ቤት ውስጥ ተሰብስቧል። በገጠሩ ደግሞ 1 ሰዓት ምናምን በቃ አስቸጋሪ ነው መንቀሳቀስ። ጫካ የተደበቁ ሽፍታ የሚባል አለ። እና ይሄንን ሽፍታው ምናምን ብትቆጣጠር ምን ነው? ጂፒኤስ አለ፣ ብዙ ቴክኖሎጂዎች አሉ። እንዴት በዚህ ሰዓት ሰው ጫካ ተደብቆ ወንጀል ይሰራል? ቴክኖሎጂ ካሜራ ባለበት፣ ጂፒኤስ ባለበት፣ በቃ የተለያየ ነገሮች ባሉበት እንዴት ነው የሰው ልጅ ጫካ ቁጭ ብሎ ገበሬን የሚያሳድድ፣ ገበሬን የሚገል? ገበሬ ከሌለ መብላት የለም ውዶች። ለገበሬም ድምፅ ልንሆን ይገባል። ገበሬ ከሌለ ኑሮ ውድነት አለ። ገበሬ ተሳቆ ነው ያለው፣ አርሶ መኖር አልቻለም። በሰላም ወጥቶ አሁን ከተማውን ፍልስ ከምታደርጉ ገጠር ሰውን ይሄ በየጫካ እየተደበቁ ሰውን የሚያጠፉ፣ ገበሬን የሚያጠፉ፣ አራሽን የሚያጠፉ ለነሱ መፍትሄ ከጫካው ላይ መፈተሽ። መኪና እኮ ባለመኪናው ራሷን በገጠሩ አካባቢ ከጫካዎቹ ከተሻርኩ ያስረክባችኋል። ብር ካልጨመራችሁ የተጠየቃችሁትን ብር ካልሰጣችሁ ተስማምቶ ለባለ ጫካዎች ይሰጣችኋል። እና በጣም ያስጠላል እውነት። ሀገራችን ወዴት ይሄ ሁሉ ግን በአባይ መሰለኝ። አባይ ስለሚገደብ ጠላቶች ናቸው ይመስለኛል። እውነት በሀገራችን ጉዳይ በጣም ያለው ነገር በቃ ውስብስብ ነው። ውስብስብ ግን ምን ይደረጋል? ያው እዚህም ሰርተን ከነ መከራው እንግዲህ ሀገራችን ሞትን በሀገር ነው መኖርም በሀገር ነው። ግን እስከ መቼ መንግስቶች አሁን ቤት ከምታፈርሱ መጀመሪያ የገጠሩን ጫካውን ብታጸዱ፣ ቢታረስ፣ ገጠሩ ቢታረስ፣ ከገጠሩ ሰላም ቢሆን ሰው ወደ ከተማ አይፈልስም። ወደ ከተማ በቃ እኮ ተጨናንቆ ነው ያለው። የሚገርማችሁ ነገር ያ ከሚሆን እና በዚህ አጋጣሚ የላችሁ ሃፒ በርዝዴ እያለ ነው የሚባለው፣ ጠፋብን። ምን ታደርጊያለሽ? እና እናቴ ልጄን ቀናበል እያለች ነው ኬክ እየቆረሰ ቀናበል ትለዋለች፣ ትጮህበታለች። አያቱ ትጮሃለች እና ቀናበል አንተ አንገትን ወደ ላይ እያለች ሚዩት አድርገነው ነው እንጂ ቀና አለ። አሮጊቴ እየጮኸች ነው። እኔ እንግዲህ
ኬኳን ወጓ ይቅርብኝ። ቀባ ቀባ አረኩ ግንባሩን። እንግዲህ እደግልኝ ውዱ ልጄ፣ ለቁም ነገር ብቃልኝ። ትምህርት ግን በቃ ኢትዮጵያ ውስጥ ትምህርት ትኩረት የለም። እንደ መንግስቶቻችን ትኩረት የሚሰጥበት ቦታ ላይ ሳይሰጡ ትምህርት ላይ ትኩረት ቢሰጥ እንላለን። ሼር አርጉት፣ ሰብስክራይብ አርጉት፣ ላይክ አርጉት። ቀጣይ ደግሞ እንደዚህ የአሁኑ ቪዲዮ ረዝሟል። ቀጣይ አጠር ባለ ቪዲዮ እንመጣለን ውዶች። ይሄ ቢጫ የምታዩት ደግሞ ብርዝ ማር በጥብጠን ብርዛሮች እናቴ ናት፣ እምዬ ናት፣ አሮጊቴ ናት እና ብርዝ ማር በጥብጠን እላችኋለሁ። እኔ ኬኔቶ ይቅር ባይ ነኝ። ኬኔቶ ምክንያቱም ያረረ ገብስ ነው። ያረረ ነገር ለጤና አይመከርም እና እኔ ኬኔቶ ይቅር ብዬ ጠላ ደግሞ አይደርስም። ቀን አልነበረም። ማር በጥብጠን ብርዝ አረግን እላችኋለሁ ውዶች፣ ፍቅሮች። ሰላማችሁ ብዝት ይበል እስከ ዓለም ዳርቻ። ልጄንም መልካም ልደት እንኳን ተወለድክ በሉልኝ። ቀጣይ ደግሞ እንግዲህ ከክራይ ቤት አውጣን። አሁን ክራይ ነን ያለነው። እዚህ ርስታችን ደግሞ ጥሩ አከራይ ገጥሞኛል። አሁን ያለሁባት ደግሞ አከራይ እዚህ ነው ያለችው። ምንም ያክል ግቢ ቤት ነው የተከራየነው። ወደ ጉጂ ወተን ግን እሱም ጨረቃ ነው። ግን ወደ ጉጂ ያለው ጨረቃ አይፈርስም አሉ። ምክንያቱም ይዞት የኦሮሞች ነው፣ አይፈርስም አሉ። ግን ቢሆንም እኔ አልመክርም። ጨረቃ ቤት ከዚህ በኋላ ለጠላትም አይመከርም። ለጠላትም አይደለም ለወዳጅ። ያለውን ደግሞ ያጽናልን አለ። ግን ወደዛ አይፈርስም ብሏል። መንገድ ብቻ ከሆነ ነው እንጂ የኦሮሚያ ልጆች አይፈርስባቸውም ተብለዋል እላችኋለሁ ውዶች። ብሔር ብሔረሰብ ነው የሚፈርስበት። ይሄም ቀን እንደው ይወጣ ይሁን ይሄም ቀን አልፎ እናየው ይሁን። እውነት ፈጣሪ በቃችሁ በለን። ሰብስክራይብ ላይክ ማድረግ አይረሳን። አሁን እንኳን